ሰላም የሚሉት ተከታታዮች ዛሬ ደግሞ እንደምታዩት ጸጉሬ ብዛት የለውምና ብዙ ጊዜ አስይዘዋለሁ ግን ኖርማሊ ይሄ ጄል ስለሚጎዳው ጸጉሬ እንጠቀመው ተልባ ነው ላይክ ተልባ በጣም አሪፍ ነው ነጭ እንዳይሆንባችሁ ምን ታረጋላችሁ መሰላችሁ ቅባት ጨምሩበታላችሁ ከዛ በተጨማሪ ደግሞ ስትሰሩት ማለት ነው ቀጭን ነው መሆን ያለበት ዩቴኒና አይወፍር በቀጭኑ ማለት ነው ውሃ በዛ አድርጋችሁ ትንሽ ተልባ መጨመር እንደማለት ነው አሁን አሳያችኋለሁ የኔን እንዴት እንትን እንደምጠቀምበት አሪፍ ነው ባይዘው በቃ እንትን ጄል ምናምን ጸጉራችሁን የሚጎዳው ከሆነ በጣም አሪፍ ነው እንደዚህ ያረጋችሁ ያን ተጠቀማላችሁ ማለት ነው እንደዚህ ካረኩት በኋላ ጸጉር መለጠፍ ላይ ብዙም ጎበዝ አይደለም ዶንት ማይንድ እሱን ኢግኖር አድርጉት እሺ እዛን እንዲህ ካሰርኩት በኋላ ነው በደንብ ማረግበት እንደምታዩት ጸጉሬ ባዶን ስስ ነውና ላይ ተስማምቶኛል አላቅም ግን ሞክሩት እውነቴን ነው ከጄል ይልቅ የኛው አሪፍ ነው በዛ ላይ ለጸጉራችሁ ተቀማለው ተልባ ጀስት ጄል የሚያደርሰውን ጉዳት ብቻ ሳይሆን ጥቅም አለው በዚህ በኩል ጸጉር ያልቋል ወይስ ልጅ እንደዚህ ካረኩት በኋላ ከዛ በኋላ በሻሽ አስረዋለሁ ኦብቪስሊ ደደምተ እንዲል ማለት ነው እንደዚህ አስረዋለሁ ጻቀጥይ ደግሞ እናሳያችኋለሁ መሰላችሁ ቺቴ ለቀባባ ከዛ በኋላ ፋይናል ሉኬን አሳያችኋለሁ እሺ አሁን ተመልሻለሁ እንደቤን ያው እንደዚህ አድርጌ አዘጋጀው አለ ወይዘው ግን እስኪ አረ ሐሳብ ንገሩኝ አሪፍ የዩቲዩብ ኮንቴንት መፍጠር የምትችለው ያው ቃለው አብዛኛው ኮንቴንቶች ቦሪንግ ናቸው ግን አም ትራይንግ በቃ ኢንተረስቲንግ የሆነ ነገር ለመፍጠር የሞከርኩ አይዲያ ካላችሁ እስኪ ስለምን ላውራ ሐሳብ ካላችሁ እስኪ ጻፉልኝ ኮሜንት አድርጉልኝ ስለምን በምን ላይ ዙሪያ ብሰራ አዲስ የሚሆን ይመስላችኋል ያው ከፖለቲካ ውጪ ማለት ነው ፖለቲካ ብሰራ እንደሚያልፍልኝ አውቃለሁ just joking ግን truly አክቲቪስት ምናምን ብሆን ባንዴው መመነጠቅ ይመስለኛል ግን ላይክ ምንድነው ችግሩ እንደዚህ አይነት ኮንቴንቶች መስራት ኢነርጂያችሁን ድሬን የሚያደርጋችሁ ውስጣችሁን ይጨርሰዋል ማለት ፖለቲካ ማለት በቃ ፖለቲከኛ ብቻ ጋር ቢቀር አሪፍ የሆነ ነገር ነው አክቲቪስት ስትሆኑ ለምታወሩትም ለምትናገሩለትም ሰዎች ኃላፊነት የምትወስዱት ነገር ነውና ስፔሻሊ ኤኒታይም ነገሮች ሲቀያየሩ እናንተ ሐሳባችሁን ማትቀየሩ ከሆነ ይከብዳል እኔ አንድ ነገር ደስ ይለኛል መስራት የሆነ ነገር ካመንኩበት መቀየር አለበት ብዬ አላስብም ወይ አሁን ለክ የአንድ ፓርቲ ሰፖርተር ኮንኩኝ ወይም ደግሞ ስለ አንድ ሊሆን ዓላማ ላይ ስለሱ ብቻ ምደግፍ ከሆነ ኮንስታንትሊ ስለዛ ነገር ማውራት ነው ደስ የሚለኝ ግን አክቲቪስቶች እንዴት ነው ሰዎችን አትራክት የሚያደርጉት ይሄ ደግሞ እንትን የሚሉት ከጊዜ ጋር እነሱ ይቀያየራሉ
ማለት አክቲቪስት ማለት እንደ ቂጣ የሚገለባበት ሰው ማለት ነው። ትላንትና የተቃወመውን ሰው ዛሬ ሲሰቅለው ልታዩት ትችላላችሁ። ትላንት የሰቀለውን ዛሬ ደግሞ ሲያወርደው ልታዩት ትችላላችሁ። ግን አትሊስት የፖለቲካ አክቲቪስት ሳይሆን ሜቢ አድቮኬት ስለሆኑ ነገሮች አድቮኬት ማድረግ አትሊስት እሱ ደስ ይለኛል። አድቮኬት አትሊስት ምንድነው አንዴ እና ብቻ እስኪ ሐሳባችሁን ንገሩን። በመሃል አቋረጥኩት አይደል? ኤኒዌይስ እና በቃ ብቻ አይዲያ ንገሩኝ እስኪ አሪፍ ልሰራበት የምችለው ኮንቴንት የሆነ የምሰራው ነገር እናንተንም የሚጠቅም እኔም ሳወራው ደስ የሚል ነው። እንደሱ አይነት ኮንቴንት ለመስራት የምፈልገው ሐሳባችሁን ኮሜንት ላይ እስኪ አስቀምጡልኝ። ኤኒዌይስ ይሄን ይመስላል። ፀጉሬን ለተወሰኑ ደቂቆች ላቆየውና ከዛን አውትካሙን አሳያችኋለሁ እንዴት እንደሚሆን ትንሽ ቆይቼ እመለሳለሁ። እሺ ተመልሻለሁ። ፀጉሬ ማለት ነው አጥፎ ማስያዝ ምናምን አልወድም። ይሄን ነው የምጠቀመው። አይነ ኦልድ ስኩል ልትሆን ይችላልሽ ግን ላይክ አይ ዶንት ላይክ ኢት ብዛት ስለሌለው እሺ ተጣጣፍ ፀጉር ማየት አይ ካንት እንደምታዩት ነው። እኔ ከዛን ምንድነው ማድረገው ይሄን ፈትቼ ይሄን አደርግበታለሁ። እንደምታዩት እንደዚህ ነው ደስ የሚለኝ ፀጉር ነው ኦልድ ስኩል ግን አይ ላይክ ኢት ላይክ ዲስ በቃ ያኔ ፀጉር ደግሞ ማለት ነው ብዛት ባይኖርም ምንም ባይኖርም ለፍሪዝ ይመቻል። ፋይናል ሉክ ይሄን ይሆናል ማለት ነው። ቴንክ ዩ ፒስ አውት